ጉጉት ሲጠበቅ የነበረው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በቻይና ናንጂንግ ተጀምሯል። ኢትዮጵያም የመጀመሪያ የማጣሪያ ዙር ውድድሯን በሴቶች 800 ሜትር አድርጋ በተሳካ ሁኔታ ሶስቱም አትሌቶች አልፈዋል። የያዙትን ደረጃና ጠዋት ውድድሩ ከተጀመረ በኋላ የተገኙትን ውጤቶች በዝርዝር ነግራችኋለሁ። ይህ በእንዲህ እንዳለ ዛሬ ኢትዮጵያ ቀሪ ጨዋታዎች ወይም ሩጫዎች አሏት። በሴቶች 1500 እና በወንዶች 1500 የሚደረጉ የማጣሪያ ሩጫ ውድድሮች ተጠባቂ ናቸው። ሰዓቱንና በነፃ የምትከታተሉባቸውን ቻናሎችን ነግራችኋለን። እነማን አትሌቶች ይሮጣሉ የሚለውንም እንዲሁ። አትሌት ተሰንበት ጊደይ የት ነች የሚለው ጥያቄ በተከታታይ የሚቀርብና ከበርካቶች የሚሰማ ነው። አሁን አትሌት ለተሰንበት ጊደይን በተመለከተ አዲስ መረጃ ይፋ ሆኗል፣ ነግራችኋለን። ከዛ ውጪ የኢትዮጵያ ብሔራዊ ቡድን ዛሬ እጅግ ተጠባቂውን ጨዋታ ከግብጽ ጋር ያደርጋል። በጣም ታሪካዊ ጨዋታ ነው። ከግብጽ ጋር የሚደረግ ጨዋታ ብዙ ጊዜ ከጨዋታነቱ በላይም ፖለቲካል ነገሩ ይጎላልና ከዚህ ጋር እየተሰማ ያለውን ጉዳይ የዳኞችን ማንነት፣ ጨዋታውን፣ ሰዓቱን እንዲሁም ይህን ጨዋታ የምትከታተሉበትን የነፃ ቻናሎች ጥቆማንም ይዘንላችሁ ቀርበናል። ከዛ ውጪ በብሔራዊ ቡድኑ ምክንያት የተካረረ ጸብ ውስጥ እየተገባ ይመስላል። ኤፍሬም የማነ ከሰሞኑ ያደረገውን ንግግር ተከትሎ የኢትዮጵያ የፕሮፌሽናል ፉትቦል አሶሲዬሽን ይቅርታ ይጠይቅ ካልሆነ ክስ እንመሰርታለን ብሎ ነበር። ለዚህ ጉዳይም ኤፍሬም ምላሽ ሰጥቷል። ምላሹ ግን እንደተጠበቀው የሆነ አይመስልም። ምንድነው ያለው የሚለውን ጨምሮ በትናንትናው ሌሊት የተደረጉ የጨዋታ ውጤቶችን በዝርዝር እንነግራችኋለን። የሁሉ ስፖርት ነው። ሁሉ ስፖርት ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ የናንጂንግ የአትሌቲክስ ሻምፒዮናን ጨምሮ ሌሎች የኢትዮጵያ ሩጫ ውድድሮችን በስፋት ታገኛላችሁ። መነሻችንን ከናንጂንግ እናድርግ። ናንጂንግ ቻይና ለረጅም ጊዜ ስትዘጋጅበት የቆየችን ስፖርታዊ ውድድር ለዓለም በቀጥታ ስርጭት ማስተላለፍ ጀምራለች። ዛሬ ንጋት 12 ከሩብ ላይ ኢትዮጵያ በጀግኖች አትሌቶቿ የመጀመሪያውን የማጣሪያ ዙር ውድድር በተሳካ ሁኔታ አከናውናለች። በ20ኛው የዓለም የቤት ሻምፒዮና በሴቶች 800 ሜትር ተሳታፊ የሆኑት ሶስቱ አትሌቶች ለግማሽ ፍጻሜ ማለፍ መቻላቸው እንደ መነቃቃት ሊቆጠር ይችላል። በእርግጥ ለኢትዮጵያ ወርቅ እንጂ ማጣሪያ ብርቅ እንዳልሆነ ይገባኛል። በምድብ አንድ የተመደበችው ሀብታም አለሙ ነበረች። ሶስተኛ በመሆን አልፋለች ውድድሯን። በምድብ ሁለት ደግሞ ጽጌ ድጉም አንደኛ፣ እንዲሁም በምድብ 3 ንግስት ጌታቸው ሁለተኛ በመውጣት ከ1 እስከ 3 ባለው ዝርዝር ውስጥ በገን ደግሞ በተለያየ ምድብ በመግባት ይህንን ውድድር አሸንፈዋል። በተለይ በቤንሻንጉል ጉሙዝ ካማሺ ዞን ዳምበው ወረዳ የተወለደችውና 24 ዓመቷ ላይ የምትገኘው የወርቅ ሜዳሊያ አሸናፊ የነበረችው አትሌት ጽጌ ድጉማ ባለፈው ዓመት በግላስኮ ማለት ነው ዘንድሮም እንግዲህ ይህንን ድል ትደግማለች ተብሎ በጉጉት እየተጠበቀ ነው። ወደ ሌላ ጉዳይ ስናልፍ ዛሬም እንግዲህ ከሰዓት በኋላ ይህ የሩጫ ውድድር ቀጥሎ ይካሄዳል። በዚህ የሩጫ ውድድር ከሰዓት 7:30 ላይ 1500 ሜትር ሴቶች ማጣሪያ ይቀድማል። ከዛም 8 ከሩብ ላይ 1500 ሜትር ወንዶች ማጣሪያ ውድድራቸውን ያደርጋሉ። በዚህ ውድድር እንግዲህ በ1500 ሜትር ወንዶች ኢትዮጵያ በሁለት አትሌቶች ነው የተወከለችው። በአትሌት ሳሙኤል ተፈራና አትሌት መለሰ ንብረት ሲሆኑ በ1500 ሴቶች አትሌት ጉዳፍ ጸጋይ፣ አትሌት ድርቤ ወልተጅና አትሌት ወርቅነሽ መሰላሉ። ጉዳፍ ጸጋይ እንግዲህ ትኩረትን ካገኙ አትሌቶች መካከል ናት። ያሸንፋሉ ተብሎ ምንም እንኳን በፓሪስ ኦሎምፒክ የመጥፎ ጊዜ ነበር ያሳለፈችው፣ ከዛ በኋላ የተወሰኑ ውድድሮች ላይ ማሸነፍ ችላለች በአስደናቂ ሁኔታ። ይህን ተከትሎ ጉዳፍ ጸጋይ በ1500 ሜትር ታሪክ ልትሰራ ትችላለች ተብሎ በጉጉት እየተጠበቀ ነው። የ1500 ሴቶችና ወንዶችን ዝርዝር ውጤት ጉዳይ እንነግራችኋለን። ነገር ግን ይህን ሩጫ ውድድር የምትከታተሉበት ራነርስ ላይ የሚባል ፌስቡክ ምርጫችሁ ከሆነ ዲኤስቲቪ እንዲሁ ከንጋቱ 12 ከመክፈቻው ጀምሮ ሩጫውን እያስተላለፈው ነው የሚገኘው። ከዛ ውጪ የወርልድ አትሌቲክስ ገጽ ላይ መረጃዎቹ በስፋት የሚጋሩ ስለሆነ እነዚህን መመልከት ትችላላችሁ። እኛም ሌሎችን ቻናሎችን ወይም ደግሞ የሩጫውን የሚያሳዩ የቴሌቪዥን ጣቢያዎች ሊንኮችን ካገኘን መረጃዎችን እንነግራችኋለን ማለት ነው። ከዛ ውጪ ወደ ሌላ አሁንም አትሌቲክስ ጉዳይ ላይ እንቆይ። አትሌት ተሰንበት ጊደይ ሩጫ በተነሳ ቁጥር ከማይረሱ አትሌቶች መካከል አንዷ ናት። የትራንስ ኢትዮጵያ ክለብ አትሌት እንደሆነችም ይታወቃል። ምርጥ ኦሎምፒያን ተብላ የምትጠቀስ አትሌት ነች። አትሌቷ በ15 ኪሎ ሜትርና በግማሽ ማራቶን የዓለም ክብረ ወሰንን እንደያዘች ነች።
አትሌቷ በ15 ኪሎ ሜትር እና በግማሽ ማራቶን የዓለም ክብረ ወሰንን እንደያዘች ነች። አትሌቷ በኢንተርናሽናል ደረጃ 65 ውድድሮችን አድርጋለች። በተደጋጋሚ ብዙ ሮጦቻቸው ርቀቶች 5000 ሜትር እና 3000 ሜትር እና 10000 ሜትር ናቸው። 5000 ሜትርን 27 ጊዜ፣ 10000 ሜትርን 8 ጊዜ ሮጣለች። ሀገር አቋራጭ ደግሞ 10 ጊዜ መሮጥ ችላለች። 14 ጊዜ ሀገራችን ኢትዮጵያን ወክላለች። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም የኦሎምፒክ ሻምፒዮና፣ በዓለም የሀገር አቋራጭ ውድድሮች 6 ወርቅ፣ 2 ብር፣ 2 ነሐስ በጥቅሉ 10 ሜዳሊያዎችን ለሀገሯ አስገኝታለች። አንድ አትሌት በሩጫ ዘመኑ ሊያሳካቸው የሚገቡ በሙሉ ገና በወጣትነት ዘመኗ በፍጥነት ያሟላች አትሌት ነች። አትሌቷ በሮጠችባቸው ርቀቶች የምንጊዜም ፈጣን ሰዓት ውስጥ ያላት ደረጃ ስናይ በ5000 ሜትር አራተኛ ደረጃ ላይ ትገኛለች። በዓለም በ10000 ሜትር ሁለተኛ ደረጃ ላይ ትገኛለች። በ15 ኪሎ ሜትር የዓለም ሪከርድ ባለቤት ነች፣ አንደኛ ላይ ነች። በግማሽ ማራቶንም የዓለም የሴቶች ክብረ ወሰንን በመስበር አንደኛ ላይ ትገኛለች። አሁን እቺ አትሌት የት ነች ለሚለው ወደ ዋናው ጉዳይ ስንመለስ አትሌቷ እንደምታስታውሱት ባለፈ ጊዜ ትዳር መመስረቷ ይታወቃል። ከዚህ ጋር ተያይዞ ለትዳሩ ልዩ ትኩረት በመስጠቷ ለጊዜው ሩጫውን ገታ አድርጋለች። ልጅም ይፈልገዋል የሚል የውስጥ አዋቂ መረጃዎች በስፋት እየወጣ ነው። ይህን ተከትሎ ለተሰንበት ግደይ ከሩጫው ዝርዝር ውስጥ አልተካተተችም። እጅግ ከባድ ልምምድም እያደረገች አይደለም። ለተሰንበት ግደይ ለመጨረሻ ጊዜ በይፋ የታየችው ታህሳስ ቀን 2017 ዓ.ም ሲሆን ከመምህር ኃይለ ሚካኤል ግርማ ጋር እዛ ፕሮግራም ላይ ለመታደም በሄደችበት ነው። መምህር ኃይለ መለኮት ግርማ ወይም ደግሞ የመምህር ግርማ ወንድሙ ልጅ ናቸው። አትሌት ለተሰንበት ግደይ በጾም በጸሎትና በስግደት የክፉ መናፍስ ሴራ በከፍተኛ ትግል በመቋቋምና በማሸነፍ በማወቅ የሩጫውን ዓለም ብዙ ሪከርድ የሰበረች ያሸነፈች ሁላችንም የምናውቃት አትሌት ነች ሲሉ መስክረዋል። ይህች እህታችን በአገልግሎታችን በመገኘት በመማር በመጠመቅ የማሸነፍ የሚስጥር ድንግል ማርያም ነች የምትልን አትሌት ለተሰንበት ግደይ እሷንም የመቅረቤና የመማጸን የሚስጥር ደግሞ የመልከ መንክራት መምህር ግርማ ወንድሙን የእርትሶን ትምህርት አምልኮ ማወቅና የተግባር ክርስቲያን መሆን የላለውበት ህይወት መዳረሻ ነው ብላለች። ጸሎት የአምልኮ ህይወት ፍጥረታትና እግዚአብሔር የሚነጋገሩበት ሰማያዊ ቋንቋ ነው። ጸሎት የክርስትና ህልውና ነው። ጸሎት በሃይማኖት የመገኘትና ኃይልና ህልውና መገለጫ ነው ብላ እንደነገረቻቸው ዘግቧል። ለማንኛውም ይህ እንግዲህ የስፖርት ዘገባ እንደመሆኑ መጠን በእርግጥ ሁሉም አትሌቶች ይህ እምነታችን ላይ ሙስሊም፣ ክርስቲያን፣ ኦርቶዶክስና ፕሮቴስታንት ይሁኑ እንጂ እምነት ጥሩ ነገር ነው። በእምነት መጽናት ይሄ እንግዲህ ጥሩ ነው። የጽጌ ድጉማን ጉዳይ እናስታውሳለን። እግሯን ከታመመች በኋላ ከፓስተሩ ጋር ተገናኝታ የሰራችውን ታሪክ እናስታውሳለን። በርካታ አትሌቶችም ሲያሸንፉ የማርያምን ጨምሮ ሌሎች ስለ አድኖችን በመያዝ ታሪክ ሲሰሩና ለጥንካሬያቸው ምንጭ እንደሆነ ሲገልጹ ማየት የተለመደ ነው። ይህ የኢትዮጵያ የሃይማኖቶች ሀገር ስለሆነ ብዙም የሚደንቅ አይደለም። እስኪ አንድ ጉዳይ እናንሳ። ከዚህ ሩጫ ለማጠናቀቅ አፍሪካ ጥሩ የሚባል ስልጣን አግኝታለች። ዚምባብዌቷ የቀድሞ ዋና ስፖርት ተወዳዳሪ ክሪስቲ ኮንስትሪ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት በመሆን ተመርጣለች። ዓለም አቀፍ ኦሎምፒክ ኮሚቴ IOC በግሪክ 14ኛውን ጠቅላላ ጉባኤውን አድርጎ በቀጣይ 8 ዓመታት የተቋም ፕሬዝዳንት ምርጫ ሲያደርግ የመጀመሪያውን ሴት ፕሬዝዳንት አድርጎ መርጧል። ዚምባብዌቷ 41 ዓመቷ ክሪስቲ ኮንስትሪ ጀርመናዊውን ቶማስ ባህን በመተካት ፕሬዝዳንት ሆናለች። ከፍተኛ የማሸነፍ ግምት ተሰጥቷቸው የነበሩት የወቅቱ የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮንን በመብለጥ ትልቅ ተቋም ለመምራት ተመርጣለች። ያስደሳች ሊባል የሚችል ጉዳይ ነው። ይህ ሁሉ ስፖርት ነው። ወደ እግር ኳሳዊ መረጃዎች እስኪንለፍ። የኢትዮጵያ ብሔራዊ ቡድን በዛሬው ዕለት ከግብጽ ጋር ጨዋታውን ያደርጋል። ከዛ አስቀድሞ ትናንትና የመጨረሻ ልምምዱን ሰርቷል። ጨዋታውንም በላርቢ ዛውሌ ስቴዲየም አድርጓል። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሌሊት ማለትም 7 ሰዓት ጀምሮ ነው ልምምዱን ያከናወነው። ኢትዮጵያና ግብጽ የዓለም ዋንጫ ማጣሪያ 5ኛ ምድብ ጨዋታ ዛሬ 12 ሰዓት ከዛብላንካ በሚገኘው ላርቢ ዛውሌ ስቴዲየም ምሽት 6 ሰዓት ይከናወናል። ኢትዮጵያ አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሶቶኒ ተጋጣሚዋ ግብጽ ደግሞ ቀይ ማሊያ፣ ነጭ ቁምጣና ጥቁር ካሶቶኒ ለብሰው ወደ ሜዳ እንደሚገቡ ይፋ ተደርጓል። የዋሊያዎችና የፈሮን ጨዋታ የሚመሩ ዳኞችም እንዲሁ ባሳለፍ ነው አርብ ዕለት ታውቀዋል። 26ቱ የዓለም ዋንጫ ለማለፍ የምድብ ማጣሪያ 4ኛና 5ኛ ጨዋታዎች ካለንበት ሳምንት አንስቶ መደረግ ይጀምራል። ኢትዮጵያ ብሔራዊ ቡድን ሞሮኮ ላይ ለሚደረጉት የግብጽና ጅቡቲ ጨዋታዎች ካሳለፍነው ሳምንት አንስቶ ዝግጅት ሲያደርግ ቆይቷል። የሙርሼስ ዜግነት ያላቸው ፓትሪስ ዛሬ በዋና ዳኝነት እንዲሁም የሀገራቸው ልጅ የሆኑት
ፋቢን ካውሌት እና ከሲሸልስ ሀገር የመጡት ባጂ ፓዲያች በረዳትነት በተጫዋች እንደ ሻዲ ከሲሸልስ የሆኑት ከረኒዮሲት አራተኛ ዳኛ ሆነው እንዲያገለግሉ መመደባቸው ተሰምቷል። ከኢትዮጵያ ብሔራዊ ቡድን ጋር በተገናኘ ኤፍሬም የማነ እንግዲህ ከአሶሲዬሽኑና ከሌሎች ጉዳዮች ጋር ሰጣ ገባ ገብቷል። ከኢትዮጵያ ፌዴሬሽን የእግር ኳስ ፌዴሬሽን ባለስልጣናት የቀድሞ አሰልጣኞች ሁሉ ወደ ንትርኩ ተስበው ገብተዋል ማለት ነው። ኤፍሬም የማነ በቅርቡ ከኢቢኤስ ጋር ባደረገው ቆይታ የኢትዮጵያ ብሔራዊ ቡድን የማያሸንፈው ካልተጫወተ ብቻ ነው የሚል ሀሳብ አስተያየት ሰጥቶ ነበር። ይህን ተከትሎ የኢትዮጵያ ፕሮፌሽናል ፉትቦለርስ አሶሲዬሽን ትናንትና ለጋዜጠኛው ማስጠንቀቂያ አዘል ደብዳቤ ጽፏል። በሙያችን ላይ ያደረገው ከፍተኛ የስነ ምግባር ጥሰት በአስቸኳይ ማስተካከያ እንድታደርግ ስለመጠየቅ ይላል ደብዳቤው። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብጽና ጅቡቲ ጋር ላለብን የዓለም ዋንጫ ማጣሪያ ጨዋታ ለማድረግ በሞሮኮ ሀገር ዝግጅት ላይ እንደሆነ ይታወቃል። ሆኖም ጋዜጠኛ ኤፍሬም የማነ በኢቢኤስ የቴሌቪዥን ፕሮግራም በቅዳሜ ከሰዓት ፕሮግራም ላይ በነበረ ቃለ መጠይቅ ሀገራቸውን ወክለው ብሔራዊ ኃላፊነታቸውን ለመወጣት በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችን የኢትዮጵያ ብሔራዊ ቡድን አያሸንፍም፣ ብሔራዊ ቡድኑ የሚያሸንፈው ካልተጫወተ ነው በማለት ተጫዋቾቻችንና አሰልጣኞችን ዘልፈዋል ብሏል ደብዳቤው። ይህን በማለት አንዳንድ ባለሙያ ሳይሆን የሙያው ስነ ምግባር ያልተከተለ ትችት በመሆኑ እንዲሁም በአሁኑ ሰዓት ሀገርን ወክለው ለውድድር በዝግጅት ላይ ያሉትን የኢትዮጵያ ብሔራዊ ቡድን ተጫዋቾችና አሰልጣኞች ላይ ከፍተኛ ስነ ልቦና ጫና በማድረስ በተለይ በስፖርት ወዳዱን የኢትዮጵያ ሕዝብ ክብር የሚነካ ሆኖ ስላገኘ ነው ማህበራችን ይህን ንግግር አጥብቆ አውግዞታል ብሏል መግለጫው። ስለሆነም ይህንን ቃለ ምልልስ ባደረግበት ፕሮግራም ላይ በድጋሚ ወጥቶ ማብራሪያ በመስጠት ባለሙያዎችን ይቅርታ እንዲጠይቅ ለማሳሰብ እንወዳለን። ነገር ግን ይህ ሳይሆን ቢቀር በማህበራችን አባላቶች ላይ ላደረስከው የሞራል ጥሰት በቀጣይ ህጋዊ እርምጃ ልንወስድ እንገደዳለን የሚል ማስጠንቀቂያ አውጥተው ነበር። ኤፍሬም የማነ ወዲያውኑ ነበር ምላሽ የሰጠው። ኤፍሬም በምላሹ መጥቶ የሚሞግተኝ ካለ ስቱዲዮአችን በር ክፍት ነው፣ የሚረባ ስራ እየሰራችሁ አይደላችሁም፣ ወራዳ ብሔራዊ ቡድን ነው፣ ሁልጊዜም የደረጃ በታች የሚቀመጥ በጊዜ የሚሰናበት የነገ እንኳን ተስፋ የሚታይበት ብሔራዊ ቡድን አይደለም። በምን ሞራላችሁ ነው የብሔራዊ ቡድኑ የናንተ ብቻ የሆነው? ምንስ ሞራል አለው? መንግስት ከፍተኛ ገንዘብ አውጥቶ የሚመድብለት ብሔራዊ ቡድን ገንዘብን እየከሰከሰ ግን የኢትዮጵያን ስም ከማዋረድ የዘለለ ከፍ አድርጓት አያውቅም ሲል ምላሽ ሰጥቷል። ነገር ግን ሞግታለሁ የሚል ፖሊሲ ስትራቴጂ አለኝ የሚል ሰው ካለ እስኪ ይምጣና ከኔ ጋር ክርክር ያድርግ ሲል ሀሳብ አስተያየቱን ሰጥቷል። ይህ ጉዳይ እንግዲህ የተለያዩ ወገኖችን እየሳበ ነው። የኢትዮጵያ እግር ኳስ ፌዴሬሽን ዓላማ የለውም በሚል በድፍረት ሀሳብ ተሰጥቷል ብለዋል አቶ ባህሩ ጥላሁን። ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ ናቸው። ፌዴሬሽናችን ከተመሰረተ 82 ዓመት ያስቆጠረ ትልቅ ተቋም ነው። ይህን ተቋም ያለ እቅድ ነው የሚመራው ተብሎ በዓለም ዋንጫ ዙሪያ የተነሳው ሀሳብ ትክክል አይደለም ብለዋል። እቅድ ስላለን ነው አሰልጣኝ ቀጥረን እየሰራን ያለነው። እቅድ ስላለን ነው ኢንቨስት አድርገን ውድድሮች ላይ እየተሳተፍን ያለነው። የ29 አፍሪካ ዋንጫ ለማዘጋጀት በጠቅላይ ሚኒስትር አማካኝነት ጥያቄ ያቀረብነው እቅድ ስላለን ነው። አሸናፊ ቡድን በአንድ ጀንበር አይገነባም በሂደት እንጂ የሚል ምላሽ ሰጥተዋል። በእርግጥ እርሳቸው ፖለቲካዊ መልክ ለመስጠት ይመስላል ጉዳዩን እንግዲህ ወደ ጠቅላይ ሚኒስትሩ አስጠግቷታል። የሆነ ሆኖ ግን የኢትዮጵያ ብሔራዊ ቡድን በአሸናፊ መንገድ ላይ ነው ወይ የሚለው ጉዳይ አወዛጋቢ ነው። በእርግጥ ውበቱ አባተ የቀድሞ የዋሊያዎች አሰልጣኝ ከሰሞኑ በሰጠው አስተያየት ብሔራዊ ቡድን መዝለፍ ራስን ማቃለል ነው፣ ይነስም ይብዛም ብሔራዊ ቡድን ሀገር ነው የሚወክለውና እንዲህ አይነት ነገሮች ቢታረሙ የሚል ሀሳብ አስተያየታቸውን ሰጥተዋል። ለመሆኑ ከዋሊያዎችና ከግብጽ ማን ያሸንፋል? ሀሳብ አስተያየታቸውን ስጡን። ሁለት አጫጭር መረጃዎችን እናጋራችሁ። ክርስቲያኖ ሮናልዶ ፖርቹጋላዊ ብሔራዊ ቡድን ጋር ዴንማርክ ከደረሰ በኋላ ክርስቲያኖ ሮናልዶ እቅድ ከአውቶቡስ መውረድ ከዛም በቀጥታ ወደ ሆቴል ማምራት ነበር። ሆኖም አንድ ህፃን ስሙን እየጠራ ሲያለቅስ ሲመለከት ክርስቲያኖ ቆመ። ዘና እንዲል ጠየቀውና ከሱ ጋር ፎቶግራፍ አብረው ተነስተዋል። ፎቶም እንግዲህ በፌስቡክ ቫይራል ሆኗል። ሲያርሰብን የሰከንዶች ጉዳይ ነበር። ለወጣቱ ደጋፊ ግን እድሜ ልኩን የሚቆይ ትዝታ ሆኖለታል። በመጨረሻም የ26ቱ የዓለም ዋንጫ አፍሪካ ዞን ማጣሪያ ምድብ 5ኛ ጨዋታ ውጤት እንገራችሁ። ሞዛምቢክ ዩጋንዳን 3-1 አሸንፋለች። ዚምባብዌና ቤኒን 2-2 ተለያዩ። ሴራሊዮን ጊኒ ቢሳውን 3-1፣ ኬፕ ቨርዴ ሞሪሸስን 1-0 እንዲሁም ናሚቢያ ማላዊን 1-0 አሸንፋለች። ጎረቤታችን ኬንያ ከጋምቢያ 3-3 ተለያይተዋል። ሊቢያ ከአንጎላ እንዲሁ አቻ የተጠናቀቀ ጨዋታ ሲሆን ጋቦን ሲሸልስን 3-0፣ ማሊ እንዲሁ በተመሳሳይ ኮሞሮስን 3-0 አሸንፋለች። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች የተለያዩ ስፖርታዊ መረጃዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ እንግዲህ ከናንጂንግ ቻይና ጨምሮ ሌሎች የሩጫ ውድድር ውጤቶች
መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። ያሁኑን አበቃን። መልካም ጊዜ እንደውላችሁ እመኛለሁ። ቻው ቻው።